የልብ መሰንጠቅ ያሳያል ላብራቶሪ ላይ የልብ ኬስ ደግሞ ከባድ ልብ መሰንጠቅ ያሳያል በጧት ሁሌ ኖርማል ደም ይፈሳል ከዛ እንደዚህ ብዙ ማውራትም መቀመጥም መሄድም አልችልም ያው በጣም እንትን ነበር ኮንቲነሩ ሲወርቅ እሺ እስከመረጋጋ ኮንቲነሩ እንደ ኳስ ይነጥራል ኮንቲነሩ ከመኪና ተበጥሶ ሳሳለ ተደረበሶ እሺ ኮንቲነር ላይ ነበር ከዛ በደረቴ ነበር የወደኩት የኔ ጌታ ግን ዛሬ ነፃ ወጣ ለሰው የማይቻል ለዚያበል ይቻላል ሸክም የከበደባችሁ የደከማችሁ ሰዎች ዛሬ በኢየሱስ ሸክማችሁን አራግፋችሁ መሄድ ይሁን ሸክማችሁን አራግፋችሁ መሄድ ይሁን ሸክማችሁን አራግፋችሁ መሄድ ይሁን በሽታችሁን አራግፋችሁ መሄድ ይሁን በኢየሱስ መርገም አራግፋችሁ መሄድ ይሁን ደም ጭንቅላት ላይ ደም ማፍሰስ የሚባል ነገር አለ ጭንቅላት ላይና ጠላት ታርጌቱ እንደዛ ነበር መግደል ይፈልጋል ስሚ ማን ነው አታም ይባላሉ ከዚህ ከሱልጣ ነው መጣ ከሱልጣ ነው ጌታ ምን አደረገ ይው እግዚአብሔር መልካም ነው በጣም ታመሜ ኮሪያ ሆስፒታል ላይ ነበርኩ ኮሪያ ሆስፒታል ገብተህ ነበርክ እሺ እና እዛ አንድ ሳምንት ምናምን ቆየው ልብ ከዝ ነው ከእንትን አደጋ ደርሶብኝ ነው መጀመሪያ አደጋ ደርሶብኝ ነበር እሺ እና እዛው ታመሜ ቆይቼ ነው የወጣው ከዛ በጣም ነው የታመምኩት ተስፋ ቆረጥኩ ግን እግዚአብሔር ቀን አለው ያስመልሳል እንደሞ ልቤ አሁን እንደዚህ ብዙ መቀመጥ አልችልም ብዙ ማውራት አትችልም ብዙ ማውራትም አልችልም ደግሞ ጧት እንዲ አይን ሲታጠብ እንትን ደም ነው የሚመጣው አፍንጫ ፊት ሲታጠብ ከአፍንጫ ውስጥ የጎገለ ደም ይፈሳል ደም ይፈሳል እሺ ከዛ በቃ እንደዚህ የሆንኩ እየተቸገርኩ በቃ መሞት አይገርም 49 ሺህ ምናምን ከፊ ምን እሰራለሁ ምናምን ከዛ ወጣው ዝም ቤት ተኛለሁ ስራ ቦታ አንዳንድ ሄዳለሁ ከዛ እንደዛ እያልኩ ይሁድ በዚህ ያለፍ እሱ አገኘው ጠየኳት ቸርች ገባው ከዛ ያው እዚህ ብዙ ሰው አለ እስኪ የነበራችሁ ሰዎች ለሱ ሲጸልይ ወንድማችን የወደቀው ከየት ነው ካላችሁ ክሬን የሚባል ነገር አለ ከመኪና ዕቃ ያነሳ ክሬን የሚባለው ትልቅ መኪና ላይ ክሬን የሚያነሳ ኮንቴነር አለ ኮንቴነሩ አናት ላይ እሱ ተቀምጦ ነበር ክሬኑ ከኮንቴነር ላይ ከመኪና ላይ ኮንቴነሩ ይዞ ሲያወርድ እሱ ኮንቴነር አናት ላይ ነበር ኮንቴነሩ ያዘው ከመኪና ተበጠሰና ኮንቴነሩ አብሮ ወደቀ ና የዛ ጊዜ ሲመሰክሩ እዚህ ጋር ሰምታችሁ ከሆነ ያንስ ሲመክር ማለት ሲጸልይለት ልቡ መናገር አይችልም ይደክማል ምንድነው ያለው አቅሞቹ ያው በጣም እንትን ነበር ኮንቴነሩ ሲወርቅ እሺ እስከመረጋጋ ኮንቴነሩ እንደ ኳስ ይነጥራል ኮንቴነሩ ከመኪና ተበጥሶ ሳሳለ ተደረበሶ እሺ ኮንቴነር ላይ ነበር ከዛ በደረቴ ነበር የወደኩት ደረቴ 3-4 እኔ ኮንቴነሩ እስከሚቀመጥ እኔም ኮንቴነሩ ላይ በጣም እንትን ነው ከዛ በቃ የሆነ ቆስሎ ምናምን በዛ ኬስ ነው መሰለ ጭንቅላቴ ራሱ በጣም ያመመኝ ደም ምናምን ነበር በጧት ሁሌ ነው ይሄ መነሰር ምናምን አይደለም ኖርማል ደም ይፈሳል ኖርማል ደም ይፈሳል ከዛ እንደዚህ ብዙ ማውራትም መቀመጥም መሄድም አልችልም በጣም እንትን አልኩኝና በቃ ይሁድ ሲመጣ አንተ ጸልለት በቃ ሳሞኑ ስራ ነበር እዛው ቁጭ ብዬ እኔ ራሴን ቼክ አደርጋለሁ 5 ደቂቃ ቁጭ አለልኝ ጸልይ በኋላ እሺ ከዛ ሳሞኑ ስራ ላይ ሆኜ እቀመጣለሁ 6 ሰዓት ጀምሬ እስከ 9 ሰዓት ተቀመጥኩ ከዛ በእግር ደግሞ እንትን ወረድኩኝ ወደ ሱሉልታ ለመምጣት ከዛ ከሳዲስ ነው ብነሳው አምባሳደር ወረድኩኝና እስከ ገርጊስ በእግር ነው የመጡ ቼክ ለማድረግ ራሴ ከዛ ከዚህ በፊትም ብዙ አንተ ጋር ሲመጣ ብዙ ነገር እየተደረገ ነገር አለ ብዙ ነገር ያው እኔ በጣም ስፈራ ነበር እስከ ድረስ የቆየው መፍራት ምንም አያስፈልግም ምን እኔ አሁን እዛ ሆስፒታል ሂጄ ወድጄ አይደለም የገባው ታመመም አላውቅም ግን 49 ምናምን ሺህ ብር ከሚከፍል እዚህ ጋር ያሉት ህዝብ ህመሙ እያለ ነው ግን ሆስፒታል አንድ ሰው እንዳገቡት እግዚአብሔር ምስክሬ ነው ማለት ገና እዚህ ሳይሆን ፕሮፌት አንተ ካናዳ አሜሪካ ላይ ተናገራለህ በእውነቴ ነው ማለት እዚህ ሲወጣ ለቆ እንዳንተ አንድ 5 ሰው ቢኖር ግን በቅርብ ጊዜ ውስጥ አሜሪካ ሊገባ ነበር አሁን ሁሉም ነገር ሰላም ነው አረ ደም ማፍሰስ የለም ምንም ወፈኒ ኪሎ ራሱ ስንት እንደቀነስኩኝ እኔ ራሴ ነው እንደዚህ ሰው ሲያ ምን ነው ምናምን ይላል በቃ እኔ በጣም ፈራለሁ በጣም ነው የከሰው ምን ውስጥ ነው የገባው ምናምን አለ ምን ሆኜ ግን አሁን በአንድ ሳምንት
ወደ 6-7 ኪሎ ነው የጨመረው። ዋ ለጌታ ለኢየሱስ ሃሌሉያ። ለሰው የማይቻል ለእግዚአብሔር፣ ለሰው የማይቻል ለእግዚአብሔር። አዎ መመስከር ብዙ ስለማይችል ነው እንጂ ምንድነው ለቁ ይሄ ከኩላሊትና ከጉበት ምንድነው መሀል ላይ ነው ልብ የልብ መሰንጠቅ ነው። ዶክተሮች አሉ የልብ መሰንጠቅ ያሳያል ላብራቶሪ ላይ። የልብ ኬስ ደግሞ ከባድ ልብ መሰንጠቅ ያሳያል። ሲመጣ በጣም እዚህ ቦታ ላይ ሲጸልይ እዛ አካባቢ ኢታችን የተቀመጠች ቦታ እዛ አካባቢ ነው የተቀመጠው። በጣም የሚገርም እኔ ራሱ ተገርሜያለሁ። በጣም የሚገርም አሁን ወፍሯል። የዛ ጊዜ በጣም ሲጸልይ በጣም ራሱ መቆም ራሱ አይችልም። በጣም ይገርማል። ልቡ እንደዚህ አይደለም። እያወራ ራሱ እንዲህ እያለ እየሳበ ራሱ ይጎትት ነበር የሚያወራው። የኔ ጌታ ግን ዛሬ ነፃ አወጣ። ለሰው የማይቻል ለእግዚአብሔር ይቻላል። ሸክም የከበደባችሁ የደከማችሁ ሰዎች ዛሬ በኢየሱስ ሸክማችሁን አራግፋችሁ መሄድ ይሁን። ሸክማችሁን አራግፋችሁ መሄድ ይሁን። ሸክማችሁን አራግፋችሁ መሄድ ይሁን። በሽታችሁን አራግፋችሁ መሄድ ይሁን። በኢየሱስ መርገም አራግፋችሁ መሄድ ይሁን። ደም ጭንቅላት ላይ ደም ማፍሰስ የሚባል ነገር አለ ጭንቅላት ላይና ጠላት ታርጌቱ እንደዛ ነበር መግደል የፈለገው። እግዚአብሔር ግን ጣልቃ ገባ፣ ሳይሞት ተረፈው። በዚህ የወደቀው አወዳደቅ በጣም ከባድ ነው። በስጋ ከባድ ነው። በጣም ትልቅ ኮንቴነር ከፍ አድርጎ የሚያነሳለ ክሬን የሚያነሳው እዛ አናት ላይ ያለው ሰው ኮንቴነር ጋር አብሮ ወርቆ ከዛ መትር ማለት ታምራት ነው። የእግዚአብሔር እጅ ነው። አሜን ነው። ያተረፈ የእግዚአብሔር እጅ ነው። ጌታን አምልክ። እዚህ መጥቼ ነው ይላል ለጌታ በዚህ ውሃ ላይ የእግዚአብሔር ኃይል ይላል። ይህ ውሃ የክርስቶስ ደም ይሁን። መንፈስ ቅዱስ ኃይል ይላል።